የመጀመሪያው አባታችን አዳም በሰራው ኃጢአት ሰው ሁሉ የሞት ፍርድ ተፈርዶበት ከፍዳና ከመርገም በታች ሆኖ ይኖር ነበር። ስለዚህ ሰው ሁሉ ሁለተኛ ከውሃና ከመንፈስ መወለድ ያስፈልገዋል። ሰው ሁሉ አንደኛ ከውሃ ሁለተኛ ከመንፈስ ካልተወለደ ወደ መንግሥተ ሰማያት ይገባ ዘንድ አይችልም። ከሥጋ የተወለደ ከሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጥምቀትን አደረገልን። አንድን ክርስቲያን ሊያሰኘው የሚችለው ነገር በዕለተ አርብ ከጌታችን ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ማየ ሕይወት ተጠምቆ በሥላሴ ልጅነት አግኝቶ ሥጋውንና ደሙን በልቶ ጠጥቶ በቅድስና ሲኖር ክርስቲያን ይባላል። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድር እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ይሆንላችኋል የተባለለት ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። ያን ጊዜም ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ መጥምቁ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉት አይምሰላችሁ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔስ ለንስሐ በውሃ ጠመቅኳችሁ። ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱም በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁን ፍቀድ፣ እንግዲህ ጽድቅ ሁሉ መፈጸም ይገባልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነው አለ። ውድ ተመልካቾቻችን ቻናላችንን ሰብስክራይብ፣ ቪዲዮንም ደግሞ ላይክ በማድረግ አጋርነቱን ያሳዩን። መልካም የጥምቀት በዓል ይሁንልዎት። ደህና ሁኑ።